ሰላም ውድ የዳጉ ቤተሰቦች አሁን አዲስ የደረሰን ሰበር መረጃ አለ እሱን የምናደርሳችሁ ይሆናል። አርቲስት ሃጫሉ ሁንዴሳ ህይወቱ አለፈ። ዝነኛው የኦሮሚያ ሙዚቃ ዘፋኝ ሆነው አርቲስት ሃጫሉ ሁንዴሳ ዛሬ ሰኔ 22 2012 ዓመተ ምህረት ለጊዜው ማንነታቸው ባልታወቁ ሰዎች በጥይት ተመትቶ ህይወቱ ማለፉን ኢትዮ ኢንሳይደር ከታማኝ ምንጮቿ አረጋግጣለች። ሃጫሉ በገላን ኮንዶሚኒየም አካባቢ በደረሰበት በጥይት የመመታት አደጋ ወደ ጥሩነሽ ቤጂንግ ሆስፒታል በአፋጣኝ ቢወሰድም ህይወቱን ማትረፍ እንዳልተቻለም ተገልጿል። ሃጫሉ አመሻሹ ላይ ገላን አካባቢ በጥይት መመታቱን ያረጋገጡት በኦሮሚያ ክልል ያሉ አንድ ከፍተኛ የመንግስት ባለስልጣን ናቸው። ባለስልጣኑ እንዳሉት ግድያው በአዲስ አበባ ክልል ውስጥ በመፈጠሩ ምክንያት የአዲስ አበባ ከተማ መግለጫ ይሰጣል ብሎ እንደሚጠብቁም ተናግረዋል። ውድ የዳጉ ቤተሰቦች እንግዲህ በአርቲስት ሃጫሉ ሁንዴሳ ህልፈተ ህይወት የተሰማንን ሐዘን በዝግጅት ክፍላችን ስም ለመግለጽ እንወዳለን። በቀጣይ የሚወጡ ዝርዝር መረጃዎችን ይዘንላችሁ የምንቀርብ መሆኑን ከወዲሁ ማሳወቅ እንወዳለን። ወደ ሙዚቃዎችን መለሳለው። ሙዚቃዎችን እንያቸው። በሚሊኒየም አዳራሽ የመንግስት ለውጥ ከመምጣቱ በፊት ገረድሳ ነበረ ወይም ሽለና ነበረ። በጣም አስደንጋጭ ነበረ በሳቱ። ገረድሳውን አረክ ፈረሲ 4 ኪሎ ይገባል እንደ ግዴታም ነበረ እንተናገርከው። ላይቭ ተቋረጠ በሳቱ ላይቭ ነበር አይደል? ምንድነው የተፈጠረው? ያ መድረክ የተዘጋጀው ከሶማሌ ክልል ለተፈናቀሉ ለኦሮሞ ሶሳይቲ ነው። ጥሪ ተደረገልኝ። ላይቭ ባይተላለፍ ኖሮ ያን ስራ አልሰራም ነበር። እኔ በተደጋጋሚ ጥሪው ላቀረቡልኝ ሰዎች ላይቭ እንደሚተላለፍ ጠየቅኳቸው። አዋሉኝ። ላይቭ ከተላለፈ ግን ላይቭ መተላለፍ ያለበትን ነገር ማስተላለፍ ለታሪክ ግዴታ ስለነበረብኝ፣ ምክንያቱም እንደ ፖለቲከኛ አይደለም እንደ ዜጋ ብቻ ደግሞ ሳይሆን ወረድስቲ እንደ አንድ የኦሮሞ ተወላጅ በእኔ ማህበረሰብ ላይ የሚደርሰው ነገር እጅግ በጣም ዘግናኝ። እኔ ወደ ሐረር ስመላለስ ነበረ። ብቻ በጣም የሚያስከፉ ክፉ የሆኑ ነገሮችን በኔ ትውልድ አያዋለሁ ብዬ ያልገመትኩትን ነገሮች ስላየው ያው እንግዲህ እኔ የምዋጋው በጥበብ ነው፣ ሌላ ነገር የለኝም። ስለዚህ ግጥሞቹን አዘጋጀው። የመጨረሻ እንተኔ ነበረ ማለት ነው። መቼ ያዘጋጃቸው? እንዴት አዘጋጃቸው? ሚስጥር ነበር ወይ? ግጥሙ እንግዲህ ብዙ ነው። ቤቲ ያለ ሐመድ እንደኞ ከነጫ ለማልጎኑፍ ጤናስ ገበር ጉዳ አከወጅን ቡቡሉፍ ሞከርን እንግዲህ የቻለውን ከእንግዲህ ምን እናደርግ ትንሹንም ትልቁንም ገበርን አብረን እንድንኖር ብለን ነው የሚለው። ይሄን እዛው ነው የጻፍኩት። ለተፈናቀሉት እንትን እህል ስናመላልስ ነበር። ላይቭ ሊተላለፍ 1-3 ቀን ሲቀረው አብዛኛውን ግጥም የጻፍኩት እዛው ነው እና ብዙ ነው። ኦብሱዋኑ መጅሩ ኦብሴኔ አማ ኦብሳ መታገስ ያለ ነው። ታገስን መታገስ ያለብንን ያክል ኤርገ ሶዳ ፈካቴ ከኤኒሽት ጨብሳ ፍርሃት ከመሰለ ተነስቼ አልጨርሰውም።